ይሄነው ዋንጫ ይሄነው ሲያምር ይቀራል። ወያላ በላ ኢትዮጵያ ህዝብ እኮ ወያላ እኮ በላ። ኧረ ዋንጫ ብሉ አርቴታ ሳያዙ ላይ ያለ እሱ ነው። maybe not today maybe not tomorrow ወያላ የታል ሁሌ ቢዜና ነግራለሁ። ሁሌ ቢዜና አርሴናል ደጋፊዎች እንኳን ደስ ያላችሁ። ቅድም እንኳን ደስ ያላችሁ ስላችሁ የነበረው ይሁን ጋነርስ ተዘጋጃችሁ? ይባቲው መጣው ቢለው በእጃችሁ hey guys ሁሉ ሰላም ሁሉ ቆንጆ ሁሉ ተማም። ዛሬ የሚገራረሙ ቪዲዮዎችን ይዤላችሁ መጥቻለሁ። ዛሬ ስፖርታዊ ጉዳዮች ላይ አብረን እንጫወታለን፣ አብረን እንስቃለን። ቢፎር እና አፍተር አድርገን አዘጋጅተንላችሁ መጥተናል። በዚሁ አጋጣሚ የአርሴናል ደጋፊዎች እንኳን ደስ አላችሁ ማለት እንወዳለን። ዛሬ የምንውለው በእናንተ ጉዳይ ላይም ስለሆነ ተከታተሉን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ የላይክ በተኗን ተጫኑ፣ ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ወደ ቪዲዮ እንሄዳለን። የኤማቲዮም ነው። ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ወያላይ ነግባን ነው አውጣው ቦትል ጆብ ያበደ ይሄነው ዋንጫ ይሄነው ሲያምር ይቀራል። ኧረ ፈላው እግር ኳስን አዳንክ ፈላው እግር ኳስን አድናል። በቃ ታሪክ አይረሳም መቼም። አውጣው ማለት አቡዬ እኮ አንዳንዴ እኔ የሲቲ ደጋፊ ነው የሚመስለኝ በቃ እንጂ ዩናይትድ ደጋፊ አይመስልም፣ ከመቋጠሩ የተነሳ ማለት ነው። አርሴናልን ይሄን ያህል ከመጥላት የተነሳ እስቲ ሲቲ አርሴናልን 2-1 ያሸነፈ ጊዜ ነው። አርሴናል ያረጋገጠ ጊዜ ደግሞ ያሳየንን አይተን እንመለስ። ጭራሽ በጊዮን መጥቷል። 10 ከመፍሳት በስነ ስርዓት ማማራት አለ። ገላግለኛ ወያለው እንደዚህ ብለ ገላግለኛ ገላው ይሞታል እንዴ? ስጋ አለቀቆ ሰላም ነው እንዴ? አንድ ሳምንት አረፍኩ እንዴ? ወያላ በላ ኢትዮጵያ ህዝብ እኮ ወያላ እኮ በላ። ምን ጠበቃል? ሙት ጨርሰናል። እንግዲህ ስለነበረን ጊዜ ቆይታ አመሰግናለሁ። ስለቋጠረው አመሰግናለሁ። እንኳን ደስ አለ ወያላ። እንግዲህ በመጀመሪያው ላይ እንደጨፈረው አይደለም። አሁን በጊዮን በረኪና ነው የቀረበልን። አንዴ ሽንት ቤት ገብቷል። መፍሳትማ ወንድም ማለት ጋር ሄዷል። እንግዲህ አርሴናል ዘንድሮ በቃ ሸዋሸዋ ነው የሰራው ህዝቡ። በነገራችን ላይ መደነቅ ያለባቸው ጉዳዮች ናቸው። በኋላ መለስበታል። ቪዲዮአችን ገና ስለሆነ ማለት ነው። ወደ ሌላ ቪዲዮ ነው። ኧረ ዋንጫ ብሉ አርቴታ ሳያዙ ላይ ያለ እሱ ነው ራሱ ነው አርቴታ ያረጣል። ኧረ ዋንጫ ብሉ ማን ራሱ አርቴታ ያዘዘል። የታን ራሱ ነው የሚበላው አላል። እሺ ይሄ እንደቅድሙ ሲቲ ለ2-1 አርሴናልን ያሸነፈ ጊዜ የሰራው ቪዲዮ ነው። እስቲ አሁን ከበላ በኋላ ደግሞ ሲቲ አቻ ሲወጣ ማለት ነው። maybe not today maybe not tomorrow እኔ እንኳን የአርሴናል ደጋፊ አይደለሁም፣ ግን አይችልም ነው የምትሉት፣ አትችሉም ነው የምትሉት። ይሄን ሁሉ እንደዚህ እያስለቀሳችሁ ምን አሰባላችሁ? እናንተም የሰራችሁት ቪዲዮ ካለ ሲዱቅ እያደረጋችሁ ሁለላ እንዴት ተሸነፈ ጊዜ እኔ በዶሮ አንተ በሽሮ እነሆ ጾሙ ለሌላ 1 አመት ተራዘመ። አርሰናል ግን ለአምላኩ በጣም ታማኝ ነው።
ጾም በመፍቻ ቀን ጾም አይፈታም። አረ በርንሞዝ ተጫወተ፣ በርንሞዝ አሸነፈ። እንዳታወራ አንተ ፎቃቃው እያለ በእድሜ ዋንጫ አይተማታቅ ፎቃቃው እያለ እኔ እያለሁ ዋንጫ አትበላም ነግሬሃለሁ። መቼም ነው የማትበለው። እየመረረም ቢሆን ትውጧለህ። እኔ እችላለሁ። እኔና በርንሞዝ እንችላለን። እስቲ አርሴናል ካለጋገጠ በኋላ ደግሞ የለቀቀውን ቪዲዮ ነው። ግንቦት 11 2018 ከምሽቱ 5:24 ደቂቃ አርሰናል የእንግሊዝ ፕሪሚየር ሊግ የ2025 አሸናፊ ሆነ። አማነሻ ዋንጫውን ከመብላታችሁ በፊት ግን ተልባ ነገር ብትቀምሱ የተሻለ ነው ብዬ አስባለሁ። ምክንያቱም የ22 ዓመት ጾም እንዲሁ በቀላሉ ሊፈታ አይችልም። እናንተ ግን ፈታችሁታል። ሰላም ነሻ። በዚህ ዓመት ለነበረን ለእያንዳንዱ ብሽሽቅ ለተፈጠሩት ሞመንቶች እናንተ ስትሸነፉ እኔ ሳበሽቃችሁ፣ እኛ ስንሸነፍ እናንተ ስታበሽቁን በነበረበት ሞመንት ጥሩም መጥፎም የሚባሉ ጊዜያቶችን አብረን አሳልፈናል። 22 ዓመት ታምናችሁ የቆያችሁበት ነገር እንግዲህ ፍሬ አፍርቶ የፕሪሚየር ሊጉ አሸናፊ ሆናችኋል ማለት ነው። ቀጣይ ዓመት በሌላ ብሽሽቅ በሌላ ቋጠሮ እንገናኛለን። ይመቻችሁ። እወዳችኋለሁ። እውነቱን ለማውራት በቃ ኳስ ማየት እንኳን ያቆመ ሰው ኳስ ማየት የጀመረው ብሽሽቁን አይቶ ነው። በቃ የሚገርም ነበር። የሚገርም ዓመት ነበር። የሚገርም ጊዜ ነበረ። መብላቱ ካረጋገጠ በኋላ ደግሞ ያለውን ቪዲዮ እስቲ አይተን እንመለስ። አርሴናል ደጋፊዎች እንኳን ደስ ያላችሁ። ቅድም እንኳን ደስ ያላችሁ ስላችሁ የነበረው የሆነ በቃ በቀልድ ሙድ አድርጌ ምናምን በቃ የነበረውን ነገር ትንሽ በመበሻሸቅ በማላችን ባለው ነገር ለማድረግ ሞክሬ ነበር። እንኳን ደስ ያላችሁ አልኳችሁና አሁን ሪል ሆኜ ከእግር ኳስ ደጋፊነት ወጥቼ የዩናይትድም ደጋፊ ማርሴናል ብቻ ያሉት ነገሮች አሉ አይደል? እንደ ደጋፊ ከሱ ወጥቼ እንደ ትክክለኛ እንደ ኖርማል ሰው ልንገራችሁ፣ ደስ ያላችሁ። በእውነት እንኳን ደስ ያላችሁ። በጣም 22 ዓመት ጠብቁ 22 ከብሽሽቁ ከምኑ ከእግር ኳስ ደጋፊ ከዩናይትድ ከምኑ ወጥቼ ነው ይሄን ነገር የምነግራችሁ እንደ ሰው ማለት ነው። እንደዚህ ሰው ደስ ሲለው ሲደሰት ማየት በእውነት ደስ ይላል። የሆነ በቃ በመሀላችን መበሻሸቅ ቢኖር ድበሉ ባንፈልግ ምናምን የሰው ልጅ እንዲህ ሲደሰት እንዲህ ሲሆን ማየት በእውነት ደስ ይላል። ብቻ እንኳን ደስ ያላችሁ መሻቸው። ብቻ አይ ሆፕ በጣም ስሜቱ በጣም ጥልቅ ነው። በጣም ደስ ብሏችኋል። ምን አይነት ሲቹዌሽን ውስጥ እንዳላችሁ ለመግለጽ ይከብዳል። ብቻ ይመቻችሁ። ጋይስ እኔ አሁን እንደ ደጋፊ ምናምን ሳይሆን ቪዲዮዎች ላይ ሪያክት ሊያደርግ እንደመጣ ሰው አንድ ጥያቄ ልጠይቃችሁ። ለምንድን ነው አርሴናል እንዲበላ ያ ሁሉ የክለብ ደጋፊ አርሴናል ላይ አምጾ አርሴናል እንዲበላ ያልፈለገው ምክንያቱ ምንድነው ነው የምትሉት? እስቲ ምክንያቱን የምታውቁ ሰዎች ኮሜንት ላይ ምክንያቱን አስቀምጡልን። ሁላችንም እንወቅበት፣ ሁላችንም ደግሞ እንወያይበት። ሁላችንም እንወቅ፣ ሁላችንም ደግሞ እንወያይ። እስቲ ኮሜንት ላይ ዱቅ እያደረጋችሁ ወደ ሌላ ቪዲዮ እንሄዳለን። እሺ ብቸኛ የኢትዮጵያ ሲቲ ደጋፊ ነው በነገራችን ላይ እንጂ ሲቲ ደጋፊ ያለው እንዴ? ለማንኛውም ቪዲዮውን እንይ። 3
ወያላ ነግሬያለሁ። ቀለል ያለ ትሬኒንግ ብዬ ነበር። የክብር ሽንፈት ነው የተሸነፍከው። እንኳን ደስ አለ። ይሄ ነው ሲቲ። ይሄን ዋንጫ እኔ ያለው መቼም ነው ማትበላ። ወያላ ሰማይ እንችላለን። ዛሬ ቸርኪ መሲ ነው የሆነብህ የኔ ወያላ። እንችላለን። እሺ ከበላ በኋላስ ማሊያውን አውልቀው ይሆናል። እስቲ ነው እንግዲህ ፋሚሊ እንግዲህ የዋንጫ ጉዟችን በዚህ አብቅቷል። በጣም ያሳዝናል። አርሰናል ቤቱ ቁጭ ብሎ ነው የበላው። ከዛ ልብ ስብራት በኋላ ሌላ ልብ ስብራት ማለት ይሄ ነው። ጋርዲዮላም በዚህ መልኩ ልንሸኘው አይገባም ነበር። በጣም በክብር አሸንፈን አትሊስት ኢቲሃድ ላይ ጌሙን ወስደን ብናለያይ ደስ ይለኝ ነበረ። ግን የዋንጫ ጉዟችን በዚህ አብቅቷል። ተጫዋቾቻችን የቻሉትን ሞክሯል፣ ግን በቂ አልነበረም። በጣም ብዙ ቻንስ ስናባክን ነበረ እና እንደተጠበቀው ዛሬ አርሰናል ቤቱ ቁጭ ብሎ በልቷልና በጣም ያሳዝናል። ሲቲ ይሄ በዚህ አብቅቶልናል ማለት ነው የዋንጫ ጉዟችን። ለማንኛውም ለጋርዲዮላ አይገባም። ኦልሬዲ እኛ ልብ ስብራት ላይ ድብርት ላይ ነበርን፣ ግን በዛ ላይ ደግሞ የተጨመረ ሌላ መጥፎ ነገር ነው። እኔ ምን እንደምን አላውቅም። ኤኒዌይ አርሰናሎች እንኳን ደስ አላችሁ። ምንም ማድረግ አንችልም። ሌላ ቀጣይ ዓመት እንሞክራለን። ለአስካውን ስለነበረን ጉዞ ያው ልጆቻችንን ማመስገን ነው ያለው። ይመቻችሁ ጋይስ። ስለ ጋርዲዮላ እንመለስበታለን። ቀጣይ ግን ምን አይነት ፕሪሚየር ሊግ ነው የምትጠብቁት? ምን አይነት እግር ኳስ የሚኖር ይመስላችኋል? እንግሊዝ ፕሪሚየር ሊግ ቀጣይ ዓመት ከባድ የሚሆን ነው የሚመስለው። እንዳሁኑ እንትን አይልም። ሲቲም ዘንድሮም ቢሆን እጅ የገባውን ዋንጫ ነው ያጣው። በጣም ተገባበዙበት። የሌሎችን መድከም አይተው በጣም ተገባበዙበት። አርሴናልም ጥሩ ዓመት አልነበረውም። በነገራችን ላይ ጥሩ ነው ሳይሆን አርሴናልም ዋንጫውን እንትን ያለቀው ብዙ ክለቦች በደከሙበት ሰዓት ስለሆነ ነው። ሊቨርፑልንም እንዳያችሁት ከሆነ ደካማ ዓመት ነበር ያሳለፈውና እስቲ ምን አይነት ሊግ ነው ኔክስት የምናየው አይነት ሊግ ብላችሁ የምታስቡት ነገር ካለ ኮሜንት ላይ ያስቀምጡልን። በድጋሚ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክም እያደረጋችሁ ወደ ሌላ ቪዲዮ እንሄዳለን። ጋነርስ ተዘጋጃችሁ? እንዴት ነው? እየተዘጋጃችሁ ነው? ደግሞ አተማችኋል። የ2025-26 አርሰናል እንዳይጠፋባችሁ እንዳታስለቅቁት። አላለቀም እኮ ገና አይደል እንዴ? ሲቲ አንደኛ ቢሆን ቀና አርሰዬ። እኔ እኮ አመቱን ሙሉ ከእናንተ ጋር የተደራቆርኩት ነገር ነው ያናደኝ። መጨረሻውን እያወቅኩት ለምንድን ነው ድንቁር ያልኩት? ተመሳሳይ ታሪኮች እያነበብን ለምን አዲስ ነገር እንደምንጠብቅ ኢነርጂን የገደልኩት ባንቺ ኢነርጂን የገድ። ሲቲ ግን ባለጌ ነው። በአንድ ጎል 80 ምናምን ደቂቃ ሙሉ ታስቋጠራለህ። ብልግና ነው፣ ይህ ብልግና ነው። እስቲ በገዛ ምላሴ ምን ሆንኩኝ የሚባል አባባል አለ አይደል? አባባሉን ረስቼዋለሁ። እስቲ እንየው አርሴናል ካረጋገጠ በኋላ ያለውን ደግሞ አርሰናል ዋንጫውን ሲበላ እንደዚህ ደስ ይለኛል ብዬ አላሰብኩም ነበር። ባለፈው አመት ሊቨርፑል ዋንጫውን ሲበላ ነበር፣ ምንም ፊሊንግ አልነበረኝም ለሊቨርፑል ደጋፊዎች፣ ምንም አልመሰለኝም ነበር። ይሄ ግን ማለት ነው ያስታውቃል ምን ያህል ፔን እንዳለው፣ ምን ያህል ፍላጎት እንደነበራችሁ፣ ምን ያህል እንደተሰቃያችሁ ከእንባችሁ ያስታውቃልና የደስታ እንባ ስላለቀሳችሁ በጣም ነው ደስ ያለኝ። የምሬ ነው። ጭራሽ እንደዚህ አይነት ፊሊንግ ይኖረኛል ብዬ አላሰብኩም ነበርና ስሜታችሁ ተጋብቶብኛል። እንደፈለጋችሁ ማለት ትችላላችሁ። አመቱን ሙሉ ስንለፈልፍ ነበር። ያ መብታችሁ ነው። ብሽሽቁ መቼ የማይቀር ነገር ነው። ዋንጫ በላችሁም አልበላችሁም የማይቆም ነገር ነበርና ዋንጫ በልታችሁ ደግሞ መቀጠሉ፣ እኛም ደግሞ ተሻሽለን እንመጣለን፣ ችግር የለውም እና ግን እንኳን ደስ አላችሁ። ሴፍ ሆናችሁ ትዝናኑ። በዚህ አጋጣሚ ቀጣይ ከፒኤስጂ ጋር የሚደረገው የሻምፒዮንስ ሊግ ጨዋታ ላይ ማንም ያሸንፍ ይመስላችኋል? እስቲ ግምታችሁን በዚሁ አጋጣሚ እየገመታችሁ ቀድማችሁ እየገመታችሁ ለሶስት ተመልካቾች የምንሸልም ይሆናል። ስለዚህ ግምታችሁን አስቀምጡ። መጨረሻ ላይ ማሳውቃችሁ ይሆናል የምንሸልመውን ሽልማት። ግን ከፒኤስጂ እና ከአርሴናል የሻምፒዮንስ ሊግ ጨዋታ ማነው አሸናፊ? ለሶስት ተመልካቾች የማሊያ ሽልማት እንሸልማለን። ኦሪጂናል ማሊያ ከውጭ የመጣ የክለባቸውን ማሊያ በእነሱ ትዕዛዝ የምንሸልም ይሆናል። ኮመንት ላይ ገብታችሁ ግምቱን እንድትገምቱ ካሁኑ እናሳስብ እንወዳለን ማለት ነው። ወደ ሌላ ቪዲዮ እንሄዳለን። የቶለም ዘለም ትላለህ
አንተን ሲፈጥር ሚዜ ነህ የቶለም ዘለም ትላለህ። የታባ ፎቃቃ ምልህ በምክንያት ነው። እሺ ስለምትንፏቀቅ ነው። እድሜ ልክን ተንፏቀቅ ተብለህ ስለተፈጠርክ ነው። አለቅህም ደግሞ ማለት ነው። ይህን ሳምንት የማንቸስተር ከተማን ቀጥ አድርጎ ያዛት አንግል ነው። ቀጥ አድርጎ ያዘን ይመስገን። እሺ ጀማው ለጨዋ ክለባችሁን ለምትወዱ የአርሰናል ደጋፊዎች ብቻ እንኳን ደስ አላችሁ። ከእግር ኳስ ነው አብረን ነው ኤግዚስት የምናደርገው። ይሄ ቪዲዮ ግዴታ ነው ይገባል። ይህ መልእክት ከኢዩኤል ዮሐንስ ወይም ከአቢ ዩኤል ለክለባቸውን ለሚወዱ ለአርሰናል ጨዋ ደጋፊዎች የተላከ መልእክት ነው። የዚህ ዓመት ቻምፒዮን ሆናችኋል። ይመቻችሁ። 22 ዓመት በጽናትና በታማኝነት ለቆያችሁ ለአርሰናል ደጋፊዎች እንኳን ደስ አላችሁ በድጋሚ እንላለን። የኔክስቱን ሻምፒዮንስ ሊግ ደግሞ መልካም ምኞቴ ነው። በሻምፒዮንስ ሊጉ ላይ ከፒኤስጂ እና ከአርሰናል ማን ያሸንፋል? ይህን ግምት ትክክለኛ ግምት ለገመቱ 3 ተመልካቾች ኦሪጂናል ማሊያ የምንሸልም ይሆናል። እስካሁን ለነበረን ጊዜ እጅግ አድርጌ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። እስከ ቀጣይ ቪዲዮ ሰላም ቆዩልኝ። ይሄ ኢማቲዩብ ነው።